ቴክኒካል ትሬኒንግ ደግሞ ቲቪቲ ሴንተር ላይ ነው የምንሰጣቸው እና እነዚህ የኛ ታርጌት ግሩፖች በትምህርታቸው ብዙ ያልገፉ ናቸው። ቴክኒክና ሙያ ገብቶ ለመማር ደግሞ ትንሽ በሀገራችን መሰረት አይቻልም። ሰው እኛ ብሪጅ ሆነ ናቸው ቴክኒክና ሙያ የግላስ ፔፐር ሰርቲፋይድ እንዲሆኑ ነው የምናደርጋቸው። ነምበር 3 በተጨማሪ ደግሞ ቀጣሪ ፓርትነሮች አሉ የስራ ዕድል ሊፈጥሩልን የሚችሉ ስክራች ሰዎች ካርቦናዶ ስቶን እነሱ ጋርም ፓርትነርሺፖች ቴስት ዛሬ እየሰጠን ብላክ ካርቦናዶ ከቦሌ ክፍለ ከተማ ወረዳ 4 ኦር ሴቶችና እናቶችን ነው እያሰለጠን የነበረው። ዛሬ ትሬኒንግ ሁለተኛ ቀኑ ነው። ዛሬ እየወሰዱ ያሉት ከእናት ባንክ ጋር ፋይናንሻል ሊትረሲ ትሬኒንግ ነው። እናት ባንኮች የሶፍት ስኪል ትሬኒንግ ላይ ፓርትነርሺፕ አለ። እናደርጋለን። እነሱም ለኛ ገንዘባቸውን ገንዘብ ማግኘት ብቻ ሳይሆን ያገኙትን ገንዘብ እንዴት መጠቀም አለባቸው የሚሉትን ፋይናንሻል ሊትረሲ ትሬኒንግ እናት ባንክ ፕሮቫይድ እያደረገ ነበር። በጣም ደስ ብሎኝ ነው የምሰራው ለመናገር እና የስናፍቅም ቪዥን ሼር አድርጌ ነው ስል እየሰራ ያለሁት ግን ይሄ ይመስለኝና ቤት ገብቼ ራሱ ማግኔት ይዘዋል። ማድረጋቸው ሲጨርስ የሚያመሰግኑት ነገር ወርደን እናያለን ብዙ ጊዜ እና ያላቸውን ለውጥ ስታይ ኤቭሪዴ በቃ የሆነ ነገር ማድረግ እንዳለብሽ ነው የምታስቢው እና በየአካባቢያችን የምናየው ነገር ነው እና ሁላችንም እንደዚህ ማድረግ አለብን ብዬ ነው። ሳቲስፋክሽኑ በጣም ልጅ እንደማለት ነው እና ልጆችሽ እንዴት ነው ወልደሽ አሳድገሽ ተምሮ የሆነ ቦታ ደርሰው ስታይ ያለው ፊሊንግ ነው ያለው እና የእነሱ ፊድባክ በጣም ደስ ይላል። በዛው ልክ ዲስክሬት ሊያደርግሽ ነገር አለ። የአንዳንድ ሰው ለውጥ ደግሞ ከየት ተነስቶ የት እንደደረሰ ስታይ በጣም ደስ ራሱ በጣም ሞቲቬት እያደረገ ነው የሚሄደው እና ያው የሰጠነውን ነው መልሰን የምናገኘው በሚል ነው። ሲልቨር ሻይኒ